እኔና ባለቤቴ ተከራይተን የምንኖርበት ሙሉ ግቢ ውስጥ ሌላ ተከራዮችን አከራይተን ነው የምንኖረው። ባለቤቴ ኢየሩሳሌም ትባላለች። ከኢየሩሳሌም ጋር ብዙም ያልቆየ አፍላ ትዳር ነው ያለን። ታዲያ እቺ አፍላ ትዳራችን በፍቅር የደረጀች ነበረች። ከኢየሩስ ጋር ሙሉ ግቢ ተከራይተን የተከራየነው ግቢ ውስጥ ያሉትን ሌሎች ቤቶች አከራይተን እንኖራለን። ከሆነ ጊዜ በኋላ ታዲያ ያከራየናቸው ሰዎች ቤቱን ስለለቀቁ ለሌላ ሰው ማከራየት ነበረብን። ኢየሩስ ቤቱን ለባለ ትዳሮች ወይ ደግሞ ለላጤ ወንድ ካልሆነ ማከራየት አትፈልግም። እኔ ደግሞ ማንም ተከራየው ማንም ግድ አይሰጠኝም ነበር። ይኸውልህ ይሄ ቤት ቢቻል ለባለ ትዳሮች ባይቻል ደግሞ ለወንድ ላጤ ነው መከራየት ያለበት ትላለች። ኢየሩስ የሴት ዘር ማየት ያለመፈለግ ፍላጎቷ ቆይቶ ነው የተገለጸልኝ። እኔም ታዲያ በደላላ አዲስ ተከራይ ማፈላለግ ጀመርኩ። ታዲያ የሆነ ጊዜ ቤቴ ቁጭ ብዬ የከሰዓት ቡና እየተፈላ ደላላው ደወለልኝ። ከሰላምታ ቀድሞ ስማ ምን የመሰለች ቀሽት ተከራይ አግኝቼልሃለሁ መሰለህ። ክፈይ ያልካትን ለመክፈል ደንታ የላትም፣ ነፃነቷን ብቻ ስጣት። እኔም እንዴት ያለ አሪፍ ኮሚሽን መሰለህም አገኘው አለኝ። ሴት ነች አልኩት። ኢየሩስ ይህን እንደሰማች ረከቦቷ ተስፈንጥራ ተነስታ ስልኩን ቀምታኝ፣ ስማኝ ደላላ ሴት ተከራይ አንፈልግም እናመሰግናለን አለችና ስልኩን ዘግታው ተመልሳ ረከቦቷ ስር ተቀመጠች። ምን ሆነሻል? ሴት ሆነች ወንድ ሆነ ልዩነቱ ምንድነው? ከፍሎ በሰላም እስከኖሩ ድረስ ምን አሳሰበሽ አልኳት። እንዴት አያሳስበኝም? ሴት ቤቴ ተቀምጣ እኔ ሰላም የማገኝ ይመስልካል አለችኝ። እንግዲያውስ ይለይልሽ፣ እቺ ሴት እዚህ ቤት ትከራያለች አልኳት። አረ ኖር ናታ ብላኝ በነገር አስተያየት ገረመመችኝ። በነጋው ታዲያ ደላላው ካላት ሴት ጋር ለመዋዋል ካፌ ተቀጣጥረን ቁጭ ብለን እያወራን ነው። እውነት ለመናገር ልጅቱ ትንሽ አይን አውጣ ነች። ለኢየሩስ ባህሪ ጭራሽ እንደማትስማማ ገና እንዳየኋት ነው ያወቅኩት። ቢሆንም ግን ይለይላት ብዬ ደላላው የሰጠንን ውል ተፈራርመን ከጨረስን በኋላ እኔ እምልህ ብቻህን ነው የምትኖረው ብላ ጠየቀችኝ። አይ ከባለቤቴ ጋር ነው የምኖረው አልኳት። ያገባህ ግን አትመስልም አለችኝ። ያገባ ምንድን ነው የሚመስለው ጠየቅኳት። ያገባማ ቢያንስ እጁ ላይ ቀለበት ይኖራል አለችኝ። ጣቴን ሳየው ቀለበቴ የለም። የት እንደጣልኩት እያሰብኩ በቃ ነገ ጠዋት ከደላላው ጋር መምጣት ትችያለሽ ብያ ጥያት ሄድኩ። ቤት ስገባ ታዲያ የፈራሁት አልቀረም። ኢየሩስ የጣት ቀለበቴን አለመኖሩን አይታ ጭራሽ ልጅቱ ሳትመጣ ቀለበትን አውልቀ ጠበቃት አለችኝ። ምን ነው ኢየሩስ ምኑን ከምኑ ነው የምታገናኙ? የጣት ቀለበታችን እየወለቀ እንደሚጠፋብን ታውቂያለሽ አልኳት። አንተ እስከዛሬ ሆነ ብለህ ካለመጣልክን ማን ያውቃል አለችኝ። ኢየሩስን በሐሳብ ያሸንፊያት አዲሷ ተከራይ ገባች። አዲሷ ተከራይ የኔ ነሽ ትባላለች። የኔ ነሽ ለምንም ነገር ደንታ የላትም። ነፃነቷን አብዝታ የምትፈልግ ሴት ናት። የሆነ ሰዓት ግቢ በረንዳ ላይ ተቀምጬ መጽሐፍ ሳነብ የኔ ነሽ መጥታ አጠገቤ ቆመች። እኔ እምልህ መጽሐፍ ታነባለህ እንዴ ጠየቀችኝ። ጎበዝ አንባቢ ባልሆንም አነባለሁ አልኳት። በቃ እኔም እዚህ እስካለሁ እየተዋስኩ አነባለሁ ትሰጠኛለህ አለችኝና ሄደች። ከዛን ጊዜ በኋላ ኢየሩስ ለሥራ ስትወጣ የኔነሽ እየመጣች መጽሐፍ መዋስ ጀመረች። አንቺ የምትይው ለኔ ማይጠፋኝ ነው፣ አንቺ የምትይው ለኔ ማይጠፋኝ ነው፣ የሁለት ቤት አጥፊ የለውም ብዬ ነው፣ የሁለት ቤት አጥፊ የለውም። አንድ ቀን እንደለመደችው መጽሐፍ መልሳ መጽሐፍ ልትወስድ በሩን ከፍታ ስትት ብላ ስትገባ ኢየሩስ ደግሞ ልትወጣ ስትል ተገጣጠሙ። የኔነሽ መጽሐፉን አስቀምጣ በኋላ እመጣለሁ እሺ ብላኝ ወጣች። ኢየሩስም ታዲያ ምንም ነገር አልፈልግም፣ እቺን ሴት ቀጥ ብለህ አሁኑኑ አባርልኝ ብላኝ ወጣች። ኢየሩስ እንደወጣች ታዲያ
ወደ የኔነሽ ቤት ሲሄድ እየጨፈረች ያገኘኋት። ሙዚቃው ረገብ እስኪል ጠብቄ ስሚኝ የኔነሽ ቤት መልቀቅ ሳይኖርብሽ አይቀርም አልኳት። ችግር አለው ታዲያ ነገ ጠዋት ለቃለሁ ብላኝ ወደ ጭፈራዋ ገባች። የኔነሽ ነገሩን ስላቀለለችልኝ በውስጤ እያመሰገንኳት ወደ ቤት የገባው። የኢየሩስ እውነት ግን ተገለጸልኝ። ግና እሷስ ላጤ ወንድ ብቻ እንዲገባ መፈለጓ ለምን ነው?